የኢራን የኒኩሌር መርሃ ግብር ጉዳይ ለጦርነት መቀስቀስ ዋነኛው ምክንያት በመሆን አላበቃም። አስተማማኝ ባልሆነ የተኩስ አቁም ስምምነት የሚገኘው የአሜሪካና ኢራን ግጭት የመጠናቀቅ ዕጣው በኒኩሌር መርሃ ግብሩ ላይ በሚደረስ ስምምነት ላይ የተመሰረተ ነው። የቴህራንን የኒኩሌር ፕሮግራም ማስቆም ቁልፉ የአሜሪካ ግብ መሆኑን ባለስልጣናት በተደጋጋሚ ተናግረዋል። ኢራን ደግሞ እንዲህ ያለውን የአሜሪካ ባለስልጣናት ፍላጎት እንደ ቅዠት ትቆጥረዋለች። ኢራን የኒኩሌር መርሃ ግብሯን በስምምነት አሳልፋ የምትሰጥ ቢሆን መጀመሪያውኑ ጦርነት ውስጥ አትገባም። የኢራን ህልውና አስተማማኝ ሆኖ መቀጠል የሚችለው የኒኩሌር መርሃ ግብሯ እስከ ቀጠለ ድረስ ብቻ እንደሆነ ባለስልጣናት ያምናሉ። መርሃ ግብሩ ለልማት ዓላማ ብቻ ነው ከሚለው የባለስልጣናቷ ቁልፍ መከራከሪያ ጀርባ ያለው እውነት ግን ከዚያ ያለፈ መሆኑን ለጦርነቱ ባሳየችው ቁርጠኝነት መገመት ይቻላል። በአሜሪካና በኢራን መካከል ለሚደረገው የወደፊቱ የኒኩሌር ውይይቶች እምብርት የሚሆኑ ሁለት ወሳኝ ጉዳዮች አሉ። አንደኛው የኢራን 440 ኪሎ ግራም የበለጸገ የዩራኒየም ክምችት ነው። ሁለተኛው ደግሞ ክምችቱን ማስወገድና ዩራኒየም የማበልጸጉን ሥራ ማቋረጥ ነው። በኢራን የመንግሥት ሚዲያ ላይ በተደረገ ቃለ ምልልስ አንድ ወታደራዊ ቃል አቀባይ እንዳሉት የሀገሪቱ ጦር ክምችቱን ለመጠበቅ በሙሉ ዝግጁ ነው። የአሜሪካ ባለስልጣናት ደግሞ በቅርብ ሳምንታት ውስጥ የኢራንን የኒኩሌር ጥረቶች በእጅጉ የሚያደናቅፉ አደገኛ ዕቅዶችን እንደነደፉ ተሰምቷል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። የአሜሪካ የስለላ ግምገማዎች እንደሚያሳዩት ኢራን የኒኩሌር ጦር መሳሪያ ለመገንባት የሚያስፈልጋት ጊዜ አልተለወጠም። የአሜሪካ እስራኤል ጥቃት ደግሞ የጊዜ ገደቡን እስከ 1 ዓመት እንደሚያራዝም ይታመናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን እስላማዊ ሪፐብሊክ መንግስት የኒኩሌር ቦምብ እንዳይታጠቅ የጀመሩት ጦርነት በተኩስ አቁም ከተጠናቀቀ በኋላም ቢሆን የቴህራንን የኒኩሌር መርሃ ግብር ግምገማዎች ላይ ያላቸው እምነት አልተለወጠም። በየካቲት 28 የተጀመሩት የቅርብ ጊዜ የአሜሪካ እስራኤል ጥቃቶች ወታደራዊ ኢላማዎች ላይ ያተኮሩ ናቸው። በተለይም እስራኤል በርካታ ጉልህ የኒኩሌር ተቋማትን መታለች። የቴህራንን የኒኩሌር መርሃ ግብር በከፍተኛ ሁኔታ ማደናቀፍና የቀረውን በከፍተኛ ደረጃ የበለጸገ የዩራኒየም ክምችት ማስወገድ ይፈልጋሉ። የመከላከያ ሚኒስትሩ ፒት ሄግስት አሜሪካ ከኢራን ጋር በሚደረገው ቀጣይ ድርድር የኒኩሌር ጦር መሳሪያ እንዳይኖራት የሚያስችል ማረጋገጫ እንደምትፈልግ በይፋ ተናግረዋል። የአሜሪካ የስለላ ኤጀንሲዎች የሰኔ ወሩ የ12 ቀናት ጦርነት ከመጀመሩ በፊት ኢራን ለጦር መሳሪያ የሚሆን በቂ የቦምብ ደረጃ ዩራኒየም ማምረትና ቦምብ መፈብረክ እንደምትችል አረጋግጠዋል። ያንኑ ለማድረግም ከ3 እስከ 6 ወራት ጊዜ ብቻ በቂ ነበር። ነገር ግን አሜሪካ በሰኔ ወር በናታንዝ፣ ፎርዶና ኢስፋሃን የኒኩሌር ጣቢያዎች ላይ ያደረሰችውን ጥቃት ተከትሎ የአሜሪካ የስለላ ድርጅት የጊዜ ሰሌዳውን ወደ 1 ዓመት ከፍ አድርጓል። ጥቃቶቹ በወቅቱ በሥራ ላይ የነበሩ 3ቱን የማበልጸጊያ ተቋማት አውድመዋል ወይም ክፉኛ አበላሽተዋል። ነገር ግን የተባበሩት መንግስታት የኒኩሌር ጥበቃ ቡድን 440 ኪሎ ግራም የበለጸገ ዩራኒየም በምን ደረጃ ላይ እንዳለ ማረጋገጥ አልቻለም። ግማሹ በኢስፋሃን የኒኩሌር ምርምር ማዕከል በሚገኝ የመሬት ውስጥ ዋሻ እንደተከማቸ ተቋሙ ያምናል። ነገር ግን ኢራን ተቋሙ ፍተሻ እንዳያደርግ በመከልከሏ ያንኑ ማረጋገጥ አልቻለም። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ የኢራን የበለጸገ 440 ኪሎ ግራም የዩራኒየም ክምችት የመጨረሻው ደረጃ ቢደርስ 10 የኒኩሌር ቦምቦች ለማምረት በቂ እንደሆነ ገምቷል። የቴህራንን የኒኩሌር መርሃ ግብር ማክሸፍ ትራምፕን ጨምሮ የአሜሪካ ባለስልጣናት የጦርነቱ ቁልፍ ዓላማ አድርገው በተደጋጋሚ ያነሳሉ። የሰኔ ወሩ ዘመቻና በየካቲት ወር የተጀመረው የቅርብ ጊዜ ጦርነት የግቡ አካልም ነው። የአሜሪካ ጥቃቶች በኢራን ወታደራዊ አቅም አመራርና በወታደራዊ ኢንዱስትሪ መሰረቷ ላይ ያተኮሩ ናቸው። በተመሳሳይ እስራኤል የኢራን የዩራኒየም ማበልጸጊያ ተቋምን ጨምሮ ከኒኩሌር ጋር የተያዙ ኢላማዎችን መታለች። ያም ቢሆን ግን ኢራን አሁንም ሁሉም የኒኩሌር ማበልጸጊያ መሳሪያዎቿ እንዳሏት ይታመናል። እነዚህ መሳሪያዎች ምናልባት የአሜሪካ ቦምቦች ዘልቀው መግባት በማይችሉባቸው ጥልቅ የመሬት ውስጥ ዋሻዎች እንደሚገኙ ይታመናል። በቅርብ ሳምንታት ውስጥ የአሜሪካ ባለስልጣናት የኢራንን የኒኩሌር ጥረቶች በእጅጉ የሚያደናቅፉ አደገኛ ዕቅዶችን እንደነደፉ መረጃዎች ወጥተዋል። እነዚህ አደገኛ ዕቅዶች በኢስፋሃን የኒኩሌር ጣቢያ ዋሻ ውስጥ ተከማችቷል ተብሎ የሚታመነውን የበለጸገ የዩራኒየም ክምችት ለመቆጣጠር የመሬት ላይ
ወታደራዊ ዘመቻዎችን ያካትታሉ። ኢራን የኒውክሌር ጦር መሳሪያ መታጠቅ እንደማትፈልግ በተደጋጋሚ አስተባብላለች። የሳይንስ ሊቃውንት እንደሚሉት የዓለም ግንባር ቀደም የስለላ አገልግሎቶችን ጨምሮ የኢራን የኒውክሌር አቅምን በትክክል መገመት ከባድ ነው። የአሜሪካ የስለላ ኤጀንሲዎች የኢራንን የኒውክሌር መርሃ ግብር አጥንተዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ጨምሮ አንዳንድ ባለስልጣናት በበኩላቸው አሜሪካ በኢራን የአየር መከላከያዎች ላይ የሰነዘረችው ጥቃት ኢራን የኒውክሌር ጣቢያዎቿን የመከላከል አቅሟን በመቀነሱ የኒውክሌር ስጋቱን ቀንሶታል ብለዋል። እስራኤል በኢራን ግንባር ቀደም የኒውክሌር ሳይንቲስቶች ላይ የፈጸመችው ጥቃትም ተጽዕኖ አለው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀደም ሲል ኢራን የበለጸገ የዩራኒየም ክምችት እስካላት ድረስ ጦርነቱ እንደሚቀጥል አስጠንቅቀዋል። ጠቅላይ ሚኒስትሩ የበለጸገው ዩራኒየም ክምችት ከኢራን መወገድ አለበትም ብለዋል። የማበልጸጊያ ቦታዎችን እንደሚያወድሙም ዝተዋል። ኔታንያሁ እንዴት መወገድ እንዳለበት ለቀረበላቸው ጥያቄ ወደ ኢራን ዘልቆ መግባት የተሻለው መንገድ እንደሆነ ገልጸዋል። ዶናልድ ትራምፕ ይህን መንገድ መከተል እንደሚፈልጉም ኔታንያሁ አረጋግጠዋል። በተመሳሳይ ትራምፕ አሜሪካ በኢራን ላይ የምትፈጽመው ጥቃት ሊቀጥል እንደሚችል ተናግረዋል። እንደ እርሳቸው ከሆነም አሜሪካ ለሁለት ተጨማሪ ሳምንታት ወደ ኢራን ገብታ እያንዳንዱን ቦታ ኢላማ ልታደርግ ትችላለች። በዚህ ጦርነት 70% የሚሆነው የአሜሪካ ግብ ተሳክቷል የሚል እምነት ያላቸው ትራምፕ የተወሰኑ ኢላማዎች እንደሚቀሩ ጠቁመዋል። አሜሪካ የኢራንን የበለጸገ ዩራኒየም ክምችት በስምምነት የመረከብ ብርቱ ፍላጎት አላት። ይህ ካልተሳካ በወታደራዊ ዘመቻ እንዲወድም ትፈልጋለች። ምናልባትም ኢራን የኒውክሌር መርሃ ግብሩን በአሜሪካ በተጣሉባት ማዕቀቦች ፋንታ መደራደሪያነት ልታቀርብ እንደምትችል ባለስልጣናት ፍንጭ ሰጥተዋል። ኢራን በሌላኛው አማራጯ ደግሞ ለቁልፍ አጋሯ ሩሲያ የማስተላለፍ እቅድ አላት። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እንዳሉትም ሞስኮ ከኢራን የበለጸገ ዩራኒየም ለመውሰድ ያቀረበችው ሐሳብ በሂደት ላይ ይገኛል። ይህ የመካከለኛው ምስራቅ ጦርነት እንዲቀሰቀስ ምክንያት የሆነ የኢራን የኒውክሌር መርሃ ግብር ጉዳይ በተኩስ አቁም ስምምነት የሚገኘውን የአሜሪካ ኢራን ግጭት ለመቋጨት ብቸኛው መፍትሄ ነው። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ጋርዲያን፣ ሮይተርስ እና ዘ ኒውዮርክ ታይምስን በዋቢነት ተጠቅመናል።